ሰላም እንዴት ናችሁ የዩቲዩብ ቻናላችን ቤተሰቦች? እንግዲህ በባለፈው አንደርስታንዲንግ ኢንተርናሽናል ሪሌሽን የሚለውን አይተን ነበር። ዛሬ ደግሞ አይ ቲንክ ሶስተኛው ፓርት ይመስለኛል ኔቸር ኤንድ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽን የሚለውን የምናይ ይሆናል። እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ መጨረሻ ላይ ኮታችሁ ላይክ ለጓደኞቹ ደግሞ ሼር እንድታደርጉላቸው በዚሁ አድቫይስ እናደርጋለን። ክቡራትና ክቡራን ዩቲዩብ ቻናላችን ቤተሰቦች እንግዲህ ዛሬ የምንመለከተው ኔቸር ኤንድ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽን የሚለውን ይሆናል። ዓለም አቀፍ ወይም ኢንተርናሽናል ሪሌሽን የምንለው ነገር እንዴት አድርጎ ነው አሁን አለበት ደረጃ ላይ አቺቭ ማድረግ የደረሰው ወይም አሁን ላይ ስኬታማ ደረጃ ላይ አሁን ላይ ያለበት ደረጃ የደረሰው ኔቸሩ እና ኢቮሉሽኑ እንዴት ይመስላል የሚለውን ኦልሞስት ኦል ይሄ ሂስትሪ ፓርት ነው። ስለዚህ አስፈላጊ የሚባሉት ነገሮችን እናሳያቸዋለሁ ማለት ነው። አስፈላጊ የሚባሉት ላይ ፎከስ አድርጌ ኤክስፕላኔሽን እሰጣለሁ ማለት ነው። ሌታስ ዘ ቱዴይ ሌሰን The rise of the sovereign state in medieval Europe consisted of complicated pattern of overlapping jurisdiction and loyalties። እንግዲህ በሜዲቫል ዩሮፕ ጊዜ የነበሩ ሀገሮች ምንድን ነው ሲባል እርስ በርሳቸው በጣም የተያያዘ ማለት አንዱን ከአንዱ የማይለይ ራንደም የሆነ ስልጣን ነበር የነበራቸው ማለት ነው። በሜዲቫል ዩሮፕ ጊዜ ያሉ ግዞች በጣም ውስብስብ ያለ ኮምፕሊኬትድ የሆነ ፓተርን ነበር። ይሄ ደግሞ እርስ በርሱ የሚምታታባቸው ማነው ሀገር ገዢ ማነው ተገዢ የሚለው ራሱ የማይለይበት ታይም ነበር ይላል። በሜዲቫል ዩሮፕ ጊዜ ያሉ ግዛቶች በአውሮፓ ማለት ነው። ሞስት ላይፍ እንግዲህ በአብዛኛው ላይፍ ራሱ እዛው ሎካል ነው። እንዲሁ ደግሞ ፖለቲካው ደግሞ እዛው ሎካል ነው። ስለዚህ በዘልማድ የሚመስል ነገር እዛው ላይፉ እዛው ይጀምራል፣ ፖለቲካውም እዛው ነው የሚጀምረው ማለት ነው። አት ሎካል ሌቭል ዜር ወዝ ኢኖርመስ ዳይቨርሲቲ ኦፍ ፖለቲካል ኢንቲቲ። እንግዲህ በሎካል ሌቭል ብቻ በሎካል ሌቭል ላይ ራሱ በጣም አያሌ የሚባል ልዩ ልዩ ፖለቲካ ኢንቲቲዎች አሉ ይላል። ፊውዳል ሎርድ አለ፣ የመሬት ባላባት የሚባለው እሱ ሩልድ ያደርጋል የራሱን ሪስፔክቲቭ ስቴት ማሻስ ዘሰው ፊት። ሲቲስ ሜዳፕ የሚደረጉት ኢንዲፔንደንት የሆነ መርቻንት አለ እዛ አካባቢ ላይ የሚገዛ እርስ በርሳቸው አይናበቡም ማለት ነው። ስቴት ሩልድ ባይ ክለሪስ፣ ስቴቶች ደግሞ በማን ነው የሚገዙት? ክሊሪክስ ወይም ፕሪስቶች በምናምን በክላርጂማኖች ምናምን በዛ በመንፈሳዊ አባቶች እንዲሁም ስሞል ፖለቲካል ኢንቲቲስ ሰች አስ ፕሪንሲፓልስ ኤንድ ጀጅ እንደነበር። ስለዚህ እዚህ ጋር ዋናው መያዝ ያለባቸው በሜዲቫል ዩሮፕ ጊዜ የነበሩ ስቴቶች ሶቨሬን ራይዝ የሚያደርጉ ሶቨሬን ስቴቶች የነበሩ ስቴቶች እንግዲህ እንደሚታወቀው አውሮፓ የተለያዩ ግዛቶች ቢኖሩም የተለያዩ ሉዓላዊ ስቴቶች ቢኖሩም ግን አንድ የሆነ ገዢ ነበር። ግን ያ ግዛት ግን እርስ በርሱ የሚምታታበት እርስ በርሱ በጣም ውስብስብ ያለ ያገዛዝ እንደነበርና ኦቨር ላፒንግ የሆነ ጁሪስዲክሽን እንደነበር ያሳየናል። ኢን ሜዲቫል ዩሮፕ ዜር አር ቱ በቃ ፎከስ ማድረግ ያለባችሁ በሜዲቫል ዩሮፕ ጊዜ ሁለት ኢንስቲትዩሽኖች ነበሩ። እነኚህም ካቶሊክ ቸርች እና ኢምፓየር ናቸው ማለት ነው። እነዚህ እርስ በርሳቸው በፓወር ፐርቴንሽን ያደረጉ እንደነበር ያሳየናል። ስለዚህ በሜዲቫል ዩሮፕ ጊዜ ስልጣን ይዘው የነበሩት ኮንቲኔንት ላይ ማናቸው አስ ኮንቲኔንት በሚባል ደረጃ ካቶሊክ ቸርች እና ኢምፓየር ናቸው ማለት ነው። ዘ ቸርች ወዝ ስፒሪቹዋል አውቶሪቲ። እንግዲህ ቤተክርስቲያን ስፒሪቹዋል የሆነ አውቶሪቲ ነው ያላት እንደሚታወቀው። ኢትስ ሴንተር እንግዲህ ሴንተሯ ሮም ነው ማለት ነው። አፓርት ፍሮም ስሞል ጁስ ማይኖሪቲስ ኦል ዩሮፒያን ዌር ክርስቲያን ኤንድ ኢንፍሉዌንስድ ባይ ቸርች። እንግዲህ ከጁሶች ከጥቂት ጁሶች በስተቀር አብዛኛው ሙሉ በሙሉ የአውሮፓ ህዝብ ክርስቲያን ነው ማለት ይቻላል። ይሄ ደግሞ የቸርች ተጽዕኖ ደግሞ ማህበረሰቡ ህይወት ውስጥ በጣም ጠልቆ የገባ እንደነበር ያሳየናል። አስ ዘ ኮስዲያን ፍሮም ሮም ታይም እንግዲህ በሮም ጊዜ ወይም በሮም አገዛዝ ጊዜ ይሄ ቤተክርስቲያን እንደ አንድ ጠባቂ ነበር የምታስበው። እንደምን ለሌጋል ሲስተም እንዲሁም ደግሞ ለላቲን ላንጉጅ እንደ አንድ ካስዲያን ወይም እንደ ጠባቂ ትታሰብ ነበር ማለት ነው ቤተክርስቲያን። እና ደግሞ ይቺ ቸርች የምትባለው ነገር ወይም ቤተክርስቲያን ኦኩፓይድ ክሩሻል ሮል ኢንተሌክቹዋል ካልቸራል ላይፍ ኦፍ ሚድል ኤጅ። እንግዲህ በመካከለኛው ዘመን ጊዜ ይቺ ከፍተኛ ሚና ነበራት ማለት ነው። ቤተክርስቲያን በባህልም በኢንተሌክቹዋል ላይፍም በሚድል ጊዜ ከፍተኛ ሚና ነበራት። አሁን ላለው ማህበረሰብ ያንን ባህል አስጠብቃ ለማስተላለፍ ከፍተኛ ሚና እንደነበረ ተሰየናል። ዘ ኢምፓየር ኖን አስ ሆሊ ሮማን ኢምፓየር። እንግዲህ ኢምፓየር ምን ተብሎ ይታወቃል? ሆሊ ሮማን ኢምፓየር ተብሎ ይጠራል። ወዝ ስታብሊሽ ዘ 10th ሴንቸሪ ሴንት ፕሪዶሚናንትሊ ጀርመን። እንግዲህ የተመሰረተው በ10ኛው ሴንቸሪ አካባቢ ነው። በበላይነት ደግሞ ይሄንን ሆሊ ሮማን ኢምፓየርን ተቆጣጣሪ የነበሩት የጀርመን ቋንቋ ተናጋሪ የሚኖሩ በአውሮፓ አህጉር የነበሩ
ህዝቦች ናቸው ማለት ነው። ኢት ኢንክሉድ ፓርት ኦፍ ኢጣሊያ እንግዲህ ማማን ይዞ ነበር ሲባል ጣሊያንን፣ ፈረንሳይን እና በአሁኑ ሰዓት ኔዘርላንድ እና ቤልጅየም ተብሎ የሚጠሩ ግዛቶችን ያቀፈ ነበር ማለት ነው። እንግዲህ ይሄ ስሙ የሚለው ይሄ ድራይቭ ፍሮም ሌጂስማሲ ፍሮም ይሄ እንግዲህ ሌጂስማሲ ከየት ነው የሚመጣው? ከሮማን ኢምፓየር ነው ማለት ነው። በት ይሄ ግን ፖለቲካል ፓወሩ ያን ያህል ነው የሚባል አይደለም ማለት ነው። እነኚህ ይሄ የሮማን ኢምፓየር የሚባለው ነገር ዘ ሆሊ ሮማን ኢምፓየር ኢዝ ኮምፔርድ ቱ ሉዝሊ እንግዲህ የሆሊ ሮማን ኢምፓየር ምን ይመስላል ሲባል ግዛቱ በጣም ሉዝሊ ስትራክቸርድ የሆነ በጣም ለብዙ ፖለቲካሊስቶች የተከፋፈለ እንደነበር ያሳየናል። ዘ ፖለቲካል ሲስተም ፍሮም ሜዲቫል ኢሮፕ ዋዝ ክሩሺየስ ኮምቢኔሽን ኦፍ እንግዲህ በሜዲቫል ኢሮፕ ጊዜ የነበረው ፖለቲካል ሲስተም ምንድን ነበር ሲባል ኤሲሲ ክሩስ ኮምቢኔሽን ኦፍ ሎካል ኤንድ ዩኒቨርሳል ከዚህ ከሎካልም ከዩኒቨርሳልም የተዋቀረ ወይም ሎካሊ እና ዩኒቨርሳሊ ኮምቢኔሽን እንደነበር ያሳየናል። የት ፍሮም 40 ሴንቸሪ እንግዲህ ከ14ኛው ሴንቸሪ በኋላ ግን ይሄ ነገር በከፍተኛ ደረጃ ሲምፕሊፋይድ እየሆነ መጣ ወይም ትራንስፎርም እየሆነ መጥቶ ስቴት ኢመርጅ ፖለቲካል ኢንቲቲ እንግዲህ ሀገር በፖለቲካል ኢንቲቲ ኢመርጅ እየሆነች መጣች ማለት ነው። ስለዚህ አት አንድ ኢንተርሚዲየት ኦኬ አን ኢንተርሚዲየት ሌቨል ቢትዊን ሎካል ኤንድ ዩኒቨርሳል ስለዚህ በሎካል እና ኢንተርሚዲየት በዩኒቨርሳል መካከል የነበረው ግንኙነት በመካከላቸው እየጠበበ እየመጣበት ታይም ነበር ማለት ነው። ዘ ኒው ስቴትስ ሳይመንተንስሊ ሴት ዘምሰልቭስ ኢን ዘ ፖዚሽን ኦፍ ፖፕ ኤንድ ኢምፔሪየር ኦን ዩኒቨርሳል ሌቨል እንግዲህ አዳዲስ ሲመሰረቱ እንግዲህ ኢሚዲየትሊ ምንድነው እየተደረገ የመጣው ሀገሮች እርስ በርሳቸው ሀገሮች እንግዲህ ራሳቸውን ምን ማድረግ ጀመሩ? ኦፖዝ ማድረግ ጀመሩ። ከምኑ ከፖፑና ከኢምፔረሩ በዩኒቨርሳል ደረጃ ማውገዝ ወይም መቃወም ጀመሩ። ኤንድ ፊውዳል ሎርዶች ደግሞ ባላባቶች በሎካል ደረጃ የሚገዙት ማለት ነው በፔዛንት ተቃውሞ እየደረሰባቸው መጣ። ሶ አሶሲኤትድ ባይ አዘር ሩለርስ ኦን ሎካል ሌቭል ማለት ነው። ስለዚህ በሌላ ሩለሮች እየተተኩ መምጣት ጀመሩ ማለት ነው። ሶ ዚስ ኢዝ ሃው ዘ ስቴት ኬም ቱ ሜክ ኢትሰልፍ ኢንዲፔንደንስ ኤንድ ሰልፍ ገቨርኒንግ እንግዲህ ይህ እንዴት ነው ሲባል ስቴት ምን ማድረግ ራሷን መጀመሪያች ነፃና ራስ ገዝ መሆን የሚለው አስተሳሰብም መጣ ማለት ነው። ኢንዲፔንደንት እና ሰልፍ ገቨርኒንግ ራስን በራስ ማስተዳደር የሚለው ነገር እየመጣ መጣ ማለት ነው። ዘ ፕሮሰስ ስታርትድ ኢን ጣሊያን እንግዲህ ይህ ስቴት የሚለው ነገር በመጀመሪያ ደረጃ የተጀመረው ሂደቱ ጣሊያን ነው። ሶ ጣሊያን እንግዲህ ሰሜናዊ ግዛቶቿ ለምሳሌ እነ ፍሎሬንስ፣ እነ ቬንዣ፣ እነ ራቫና፣ እነ ሚሊና ምን ጀመሩ? ፕሌይንግ አት ዘ ፖፕ አጌንስት እንግዲህ ሁለቱን ማጣላት ጀመሩ። ከፍተኛ ሚና ነበራቸው። ንጉሱንና ፖፑን እርስ በርሳቸው እንዲህ ስትረንግል እንዲያደርጉ በማድረግ ከዛ ኤቬንቹዋሊ ደግሞ እነኛ ግዛቶች ሜካኒዝምስ ራሳቸውን ኢንዲፔንዳንስ ማድረግ ጀመሩ ማለት ነው። ከሁለቱም ከፖፑም ከኢምፔሪየሩ በተመሳሳይ ሁኔታ ጀርመንም ዘ ፖፕ ስትረንግል ዊዝን ዘ ኢምፔሪየር ኦቨር ዘ ኢሹ ኦፍ እንግዲህ የጀርመኖችም እርስ በርሳቸው ስትረንግል ማድረግ ጀመሩ። ፖፑ ስትረንግል ዊዝ ኢምፔሪየር ፖፑ በማላይ ስትረግል ያደርግ ነበር በኢምፔሪየሩ ላይ ኦቨር ምን ኢሹስ ዛት ቱ ሹድ ሃቭ ዘ ራይት ቱ አፖይንት ፒፕል ማን ነው ሁለቱም ምን ማድረግ ጀመሩ ማለት ነው። ስለዚህ ሁለቱም እርስ በርሳቸው ማን ነው ጳጳስን አፖይንት የሚያደርገው ማን ነው ጳጳስን የሚሾመው የሚለው ሁለቱም ምን ውስጥ ገብቷል ማለት ነው። ግጭት ውስጥ ሊገቡ ችለዋል። ያን ኦፖርቹኒቲ ተጠቅመው እነሱም ነጻነታቸውን ማግኘት ችለዋል ማለት ነው። ዋይል ዘ ቱ ዌር ፋይቲንግ ኢት አውት ኮንስቲቲዩት ዘ ሜምበር ኦፍ ዘ ሆሊ ሮማን ኢምፓየር ቱክ ኦፖርቹኒቲ ቱ አሴስሬት ዜር ሁለቱ ፋይቲንግ ውስጥ ሲገቡ ስለዚህ ሆሊ ሮማን ኢምፓየር ይዛቸው የነበሩ ስቴቶች ምን አገኙ ማለት ነው። ኦፖርቹኒቲ ያገኙ ምን ለማለት አሴስሬት ዜር ነጻነታቸውን ማረጋገጥ ችለዋል ማለት ሁለቱም ሲገቡ ፋይቲንግ ሲያደርጉ ማለት ነው። ዚስ ዋዝ when the king ፈረንሳይ ኤንድ ኢንግላንድ ቢገን አክቲንግ ሞር ኢንዲፔንደንትሊ ዲፋይንግ ዘ ሆፕ ኦርደር እንግዲህ በዚህ ደግሞ ከዚህ ጊዜ የፈረንሳይ ንጉስ እና የኢንግላንድ ንጉስ ምን ጀመሩ? አክት ማድረግ ጀመሩ። ነጻነት ለማግኘት ያው አክት እያደረጉ ነው። ከዛ ምን ያደረጉ ነበር ደግሞ ይሄን ለማሳያ ዲፋይንግ ዘ ፖፕ ኦርደር የፖፕን ኦርደር አይቀበሉትም ነበር ማለት ነው። ቢትዊን 1309 ኤንድ 1377 ዘ ፈረንሳይ ኢቨን ፎርስድ ዘ ፖፕ ቱ ሙቭ አቪጎን እንግዲህ በ1309 እና በ1377 ላይ ባሉት መካከል ፈረንሳዮች ፖፑ እንትን ሙቭ እንዲያደርግ አስገድዶት ነበር ማለት ነው። ኢቭን ንጉሱ ራሱ ወደ ሌላ ቦታውን ቀይሮ ነበር ማለት ነው።
ኢን ሳውዘርን ፈረንሳይ ወደ ደቡባዊ ፈረንሳይ ንጉሱ እንግዲህ ሸሽቶ ራሱ የሄደበት ታይም ነው ማለት ነው። ይሄ ነጻነትን ለማግኘት የተደረገ መስዋዕትነት ነው ማለት ነው። ኢንግላንድ ሜን ዋይል ዘ ኪንግ ሪፒልድ ዘ ፖፕ ራይትስ ቱ ሊቪ ታክስ ኦን ፒፕል። እንግዲህ ፖፑ በዜጎች ላይ የሚጥለውን ታክስ እስከ መሻር ይደርስ ነበር። ንጉሱ የፖፑን ታክስ የመሰብሰብ አላማውን ያደናቀፍ ነበር፣ ሪፒል ያደርገው ነበር፣ ይቃወመው ነበር፣ ይሽረው ነበር። ራሱ የንጉሱን የፖፑን አሰራር አይቀበለውም ነበር ማለት ነው። የእንግላንድ ንጉስ በተመሳሳይ ሁኔታ ዊዝ ዘ ሪፎርሜሽን ኢን 16 ሴንቸሪ እንግዲህ በ16 ሴንቸሪ የነበረው ሪፎርሜሽን ሃይማኖትን ዘንድ ያደረገ ሪፎርሜሽን ነበር። ሶ ይሄ ዩኒፋይድ ኢሮፓን ብሮክ ዳውን ኮምፕሊትሊ አስ ቸርች ቢገን። እንግዲህ ዩኒፋይድ የነበረችው አውሮፓ ወደ መፈራረስ የመጣችበት ሙሉ በሙሉ ቤተ ክርስቲያን ደግሞ ስፕሊት አፓርት ተገንጥላ እየወጣች የነበረችበት ታይም ነበር። ቢፎር ሎንግ ፎሎወር ኦፍ ማርቲን ሉተር 1483 up to 1546 and John Calvin 1509 up to 1563 had formed their own religious denomination። እንግዲህ እነኚህ ሁለት ሰዎች የራሳቸውን ሃይማኖት የበላይነት ፈጥረው ነበር ይላል። which did not take order from Rome። ምንም አይነት ትእዛዝ ከሮም ከንጉሱም ከኢምፔሪየሩም አይቀበሉም ነበር ማለት ነው። instead of the new churches align እንግዲህ በዚህ ምትኩ እነኛ አዳዲስ የተቋቋሙት ቸርቾች ምን ያደርጉ ነበር? አላይን ያደርጉ ነበር ራሳቸውን ከአዳዲስ ስቴቶች ጋር። ስለዚህ እነዚህም ሃይማኖትን ከእነሱ ጋር አላይን ማድረጋቸው ለስቴቶቹ ኢንዲፔንደንት እያደረጉ ለመጡ ስቴቶቹ ለሪፎርሜሽኑ ይሄ ነገር አስተዋጽኦ ነበረው ማለት ይቻላል። ሶ ኦር ራዘር ቫሪየስ ኪንግስ ሰቻስ እነዚህ ሄነሪ የእንግላንድ ንጉስ ማለት ነው፣ ጉስተቭ ቫዛ የሚባል የስዊድን ንጉስ ቱክ አድቫንቴጅ ኦፍ ዘ ሪሊጂየስ ስትሪፍ ኢን ኦርደር ቱ ፎርዘር ዜር ኦን ፖለቲካል አጀንዳ። ይህንን የሃይማኖት ትግል ለራሳቸው ፖለቲካል አጀንዳ ማስፈጸሚያነት ከፍተኛ የሆነ አድቫንቴጅ አግኝቶ ነበር እነኚህ ንጉሶች። ስለዚህ ፖለቲካል አጀንዳ ተጠቅሙበት ነበር ማለት ይቻላል። ባይ ሰፖርቲንግ ዘ ሪፎርሜሽን ዘይ ኩድ ቢ ፍሪ ዘምሰልስ ፍሮም ዘ ፓወር ኦፍ ሮም። እንግዲህ እነዚህ ነገሮች በመደገፍ ይህንን ሪፎርሜሽን በመደገፍ ምን ማለት ነው? ራሳቸውን ከሮም ነፃ ማድረግ የቻሉ ነበር ችለዋል ማለት ይቻላል። ኦል ኦቨር ዘ ኖርዘርን ኢሮፒያ እንግዲህ ሁሉም በሚባል ደረጃ የሰሜን አውሮፓ ሀገሮች ዘ ኒው ፕሮቴስታንት አዲሱን ፕሮቴስታንት ተቀላቀሉ። ቸርችስ ቢካም ስቴት ረን እንግዲህ ቸርች በስቴት ረን ትደረጋለች። ቸርች ላንድ ቢካም ፕሮፐርቲ ኦፍ ስቴት የቤተ ክርስቲያን መሬትም ምን ሆነ ማለት ነው? ለስቴት ተወረሰ ማለት ነው። ኢን ዚስ ክላይሜት ዘ ኢንክሪዚንግ ሰልፍ አሴሲሬቲቭ ስቴት ዌር ኖት ኦንሊ ፒኪንግ ፌት ዊዝን ዩኒቨርሳል ኢንስቲትዩሽን በት ኦልሶ ሎካል ዋን። እንግዲህ ስቴት ይህንን ነፃነት ለማግኘት ስትል ኢንክሪዚንግ እያደረገ ነበር። ሰልፍ አሴሲሬቲቭ ራሷን ለማረጋገጥ ይሄ ነገር ፌት የሚደረገው ከሎካል ደረጃ ብቻ አልነበረም። ትግሉ የት ነበር? ሎካል ላይም ከፍተኛ ነበር። ቀበሌ ድረስ ያ ትግል እስከ ፊውዳል ሎርዶች ከቦታቸው እስከ መነቃነቅ የደረሱበት ታይም ነበር። ኢን ኦርደር ቱ ስታቢሊሽ ዘምሰልቭስ ሲኩር ኢን ዜር ኒው ፖዚሽን ኦፍ ፓወር። ስለዚህ በዚህ ምክንያት ምንም ራሳቸውን ሲኩር አድርገው መመስረት ነበር ሀሳባቸው። ሶ የራሳቸውን አዲስ ፖዚሽን ፓወር መያዝ። ዘ ኪንግ ሪጀክት ዘ ትራዲሽናል ክሊም ኦር ሎካል አውቶሪቲ። ንጉሱ ምን ያደርግ ነበር? ሪጀክት ያደርግ ነበር የትራዲሽናል ክሊሙን ኦር ሎካል አውቶሪቲ። ሎካል አውቶሪቲ ላይ የሚደርሱትን የሚገዙትን አገዛዞች ንጉሱም ሪጀክት ማድረግ ጀመረ ማለት ነው። ይሄ ደግሞ ወዴት አመራ? ኤክስቴንድድ ዋር ኢን ኔክስት ኦል ዩሮፒያን ካንትሪ። የተራዘመ ጦርነት ለአውሮፓ ውስጥ ለወደፊቷ አውሮፓ ይሄ ነገር እየቀሰቀሰ መጣ። የተራዘመ ጦርነት እንዲኖርም አድርጓል ማለት ነው ይሄ ነገር። ሶ ፔዛንት ሮዝ አፕ ኢን ፕሮቴስታንት አጌንስት ታክስ። እንግዲህ ፔዛንቶች በጣም ኢንክሪዝ እያደረገ መጣ ተቃውሞ። ምንም በመቃወም ታክስንና በርደን ኢምፖዝ ባይ ሪፒትድ ዋር። ይሄ የተደጋገመ ያለው በኢምፖዝ የሚያደርገውን ጦርነት እየተደጋገመ ያለውን ጦርነት ጫና በመቃወም ፔዛንቶችም በጣም ሪቢሊየን እየጨመረ መጣ። ሶ ዜር ወር ማሲቭ ፔዛንት ሪቮልት ኢን ጀርመን። ስለዚህ ከዚህ ምክንያትም በጣም ከፍተኛ የሆነ በጀርመን ውስጥ ከፍተኛ የሆነ የገበሬዎች አመጽ ነበር። 15 አካባቢ ላይ with hundreds of thousands of participate almost as many victims። በመቶዎች የሚቆጠሩ የተቃውሞ ሰልፈኞች በተሳተፉበት ኦልሞስት ደግሞ እነኚህ ሁሉ ቪክቲም የነበሩ ተጠቂ የነበሩ ናቸው ማለት ነው። ኢን ዘ ላተር ፓርት ኦፍ ዘ 16th ሴንቸሪ ዜር ወር ሜጀር ፔዛንት አፕራይዚንግ ኢን ስዊድን። እንግዲህ ከ16ኛው ሴንቸሪ ላተር ፓርት በኋላ በጣም ሜጀር ፔዛንት
በጣም አፕራይዚንግ ነበር በስዊድን፣ በኩርቴን፣ በኢንግላንድ እንዲሁም በስዊዘርላንድ ከፍተኛ የሆነ የገበሬዎች አመጽ ነበር ማለት ነው። ኢን ፈረንሳይ ኢን ሚድል ኦፍ 17 ሴንቸሪ በፈረንሳይ 17ኛው አጋማሽ አካባቢ ዘ ኖቢሊቲ ሮዝ አፕ ኢን ዲፌንስ ኢትስ ትራዲሽናል ራይት ኤንድ ሪቢሊየን አጌንስት ዘ ኢንኮርችመንት ኦፍ ዘ ኪንግ። እንግዲህ ኖቢሊቲዎችም በጣም ከፍተኛ የሆነ ራሳቸውን መከላከያ ያደርጉ ነበር። ለምን? ያንን የነበራቸውን ስልጣን ትራዲሽናል ራይት ለማስቀጠል ማለት ነው። እንዲሁም አመጽ ያስነሱ ነበር። በማለት ንጉሱን ኢንኮርች ያደርጉ ነበር። በጣም ያጠቁት ነበር ኪንጉን። እነዚህ ኖቢሊቲዎችም በከፍተኛ ደረጃ አመጽ ምክንያቱም ለምንድን ነው ከተባለ ኖቢሊቲዎች በሎካል ደረጃ የነበራቸውን ስልጣን ሲያጡ ምን ያስነሱ ነበር? አመጽ ያስነሱ ነበር። ምን? ኢንኮርችመንት። ንጉሱን ኢንኮርች ያደርጉት ነበር፣ ያስቸግሩት ነበር ማለት ነው እነዚህ ኖቢሊቲዎች። ፍሮም 16 ሴንቸሪ ኦንዋርድ እንግዲህ ከ16ኛው ሴንቸሪ በኋላ ስቴት ስታብሊሽ ዘ ሩዲመንት ኦፍ አን አድሚኒስትሬቲቭ ሲስተም ኤንድ ራይዝድ አርሚስ። እንግዲህ ከ16ኛው ሴንቸሪ በኋላ ስቴት ሩዲመንት የሆነ አስተዳደር ስርዓት መመስረት ጀመረች እና ጦርም አርሚዋን ራይዝ ማድረግ ጀመረች ማለት ነው ስቴቶች ቦዝ ኢን ኦርደር ቱ ፌት ዜር ኦን ፔዛንትስ ኤንድ ኢን ኦርደር ቱ ዲፌንድ ዘምሰልቭስ አጌንስት አዘር ስቴት። ስለዚህ ይህ ደግሞ የሚያሳድጉት አርሚ የራሳቸውን ፔዛንት ለመዋጋት እና ደግሞ እነሱን ደግሞ እነኛም ደግሞ የራሳቸውን ፔዛንት ከሌላ ከውጭ ሀገር ለመከላከል ነው። የራሳቸውን ፔዛንት ሲባል ፔዛንቱ ሲያመጽ ያንን ይወጉታል። ያንን ገበሬ ያጠቁና ልክ ያስገቡና ከዛ ያ ገበሬ ልክ ሲገባ ደግሞ ከውጭ ደግሞ የሚመጣ ጠላት ካለ ደግሞ ያንን ጠላት ይከላከሉለታል ማለት። ስለዚህ ሩዲመንት የሆነ አድሚኒስትሬቲቭ ሲስተም ይሄ በቃ ራንደምሊ የሆነ በጣም ብዙም ሲምፕል የሆነ ኤክስፔንሲቭ የሆነ ወይም ውድ ያልሆነ ቀላል የሆነ የአስተዳደር ስርዓት ነበራቸው። ጦራቸውን ማሳደግ የጀመሩበት ነበር። ከየት? ፍሮም 16 ሴንቸሪ ኦንዋርድ ማለት ነው። ሲንስ ኢች ስቴትስ ቢልዲንግ ዋዝ ኤክስቴንሲቭ እንግዲህ ስቴት ቢልዲንግ በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። ዘ ሰርች ኦፍ ፍሮም መኒ ቢካም ኮንስታንት ኮንሰርን። ስለዚህ ገንዘብን ሰርች ማድረግ በጣም ኮንስታንት ኮንሰርን ሆኖ ነበር ማለት ነው። ቋሚ የሆነ በቃ ኮንሰርን ነበር ገንዘብን ሰርች ማድረግ። ምክንያቱም ስቴትን ቢውልድ ለማድረግ ስቴት ቢውልድ ማድረግ በጣም ኤክስቴንሲቭ ነው። ምክንያቱም አርሚ መገንባት፣ ሚኒስቴር መገንባት፣ የተለያዩ ነገሮችን መገንባት በጣም ውድ ነው እንደሚታወቀው። The early modern state was more than anything an institutional machinery designed to develop the extract resource from societies። እንግዲህ early modern ስቴቶች more than ይላል anything an institutional machinery designed to develop extract resource from society። እንግዲህ ስቴታቸውን ቢልድ ለማድረግ ኤክስትራክት ያደርጉ ነበር፣ ከማህበረሰቡ ሪሶርስን ይወስዱ ነበር። በምላሹ ደግሞ በማህበረሰቡ ታክስ በሰጣቸው ምላሽ ደግሞ እነሱ ምን ያደርጉ ነበር? the state provide ordinary people ለተራው ማህበረሰብ ዲፌንድ ኤንድ ሩዲመንተሪ ሲስተም መከላከልና ሩዲመንተሪ ስርዓት ያለው ጀስቲስ ሲስተም። ይሄ ቅድም ያልኳችሁ ሲምፕል የሆነ የፍትህ ስርዓትም ስቴት ገንብታ ነበር ማህበረሰቡን ከሌላ ነገር ዲፌንድ ለማድረግ ማለት ነው። ኢፍ ዘይ ሪፊውዝድ ቱ ፔይ ፓፕ እንግዲህ ታክስ የማይከፍል ከሆነ ምን ይደረጋል? ስቴት ኦፊሻል ሀድ ቫሪየስ አፕሊዘንት ዌይት እንግዲህ የሀገር መሪዎች የተለያየ አይነት አላስፈላጊ የሆነ መንገድም ይጠቀሙ ነበር ማለት ነው። እነሱን ሰፈር ያሰቃያቸው ነበር። ምን ካደረጉ? ፔዛንቱ ሪፉዝድ ካረገ ወይም አልቀበልም ካለ ታክሱን የተለያየ ቅጣት ይደርስበት ነበር ማለት ነው። The European state emerged the midst of struggle and strife have continued to characterized by the existence እንግዲህ የአውሮፓን ስቴቶች ኢመርጅ ሲያደርጉ ማይንድ ሲት ኦፍ ስትረንግል ኤንድ ስትሪፍ ከፍተኛ የሆነ ትግልና መስዋዕትነት አድርገዋል። እና ደግሞ ይሄ ስትረንግልና ስትሪፍ ደግሞ መገለጫው ምንድን ነበር? ራሳቸውን ለማስቀጠል ነበር ያደረጉት የነበረው መስዋዕትነትና ሳክሪፋይ ወይም ስትሪፍ። የት ኢን ኤርሊ ሞደርን ዩሮፕ ግን ቀደምት የነበሩት የአውሮፓ ሞደርን ዩሮፖች ኢት ሃዝ ኖ ሎንገር ዘ ኮምፒቲንግ ክሊምስ ኦፍ ሎካል ዩኒቨርሳል አውቶሪቲስ ዛት ሀድ ቱ ኮምፓክት በት ኢንስቴድ ዘት ኮምፒቲንግ ክሌም አዘር ስቴት። እንግዲህ እነኛ አውሮፓ ሀገሮች ከሎካል እና ከዩኒቨርሳል ደረጃ አይደለም ምን የሚያደርጉት ኮምፓክት የሚያደርጉት ምንድነው ይላል ኢንስቴድ ግን
ኮምፒቲንግሊ አዘር ስቴት ከሌሎች ከራሳቸውን እንደ አንድ ስቴት ከቆጠሩ ሀገሮች ጋር እርስ በርሳቸው ኮምፒት ያደርጉ ነበር ማለት ነው። ይህ ደግሞ 30 years war የ30 ዓመቱ ጦርነት ከ1618 እስከ 1648 የቆየ ጦርነት ነበር። was bloodiest and most protracted military confrontation of era ይህ በጣም ደም አፋሳሽ እና በጣም ለረጅም ጊዜ የቆየ የጦርነት ዘመቻ ነበር ማለት ነው። as a result of the war እንግዲህ በጦርነቱ ምክንያት ጀርመን ፖፑሌሽን was reduced by around 30 የጀርመን ማህበረሰብ 1/3 የሚሆነው ጀርመን ማህበረሰብ አልቋል ማለት ነው። with what Swedish or Scottish mercenaries did not steal the Swedish troops destroyed እንግዲህ የስዊዲሽ ወታደሮችም የስኮትሊሽ ወይም የስዊሽ ወታደሮችም did not steal the Swedish troops destroyed እንግዲህ የስዊዲሽ ወታደሮችም many of the people who did not battlefield died the plague እንግዲህ አብዛኛው ደግሞ የስዊዲሽ ማህበረሰብ የስዊዲሽ ወታደር በምንድነው በጦርነቱ ሳይሆን ዲስትሮይድ የሆነው በተለያየ ኤፒዴሚክ በሽታ ማለት ነው። በጦር ሜዳ ሳይሆን የሞቱት በተለያየ ፕለግ ወይም ኤፒዴሚክ አማካኝነት የስዊዲሽ ወታደሮችም አብዛኛው ደግሞ ማህበረሰብ ያለቀበት ጦርነት ነው። በጣም ደም አፋሳሽ በጣም የሰው ልጅ ማህበረሰብ የሰው ልጅ ያለቀበት ከአንደኛውና ከሁለተኛው ዓለም ጦርነት ራሱ አስከፊ የሚባል በጣም የተራዘመ ጦርነት ነው ማለት ይሄ ጦርነት 30 years war የሚባለው the 30 years war often called religious conflict since Catholicism state confront Protestant እንግዲህ ይህ የ30 ዓመቱ ጦርነት ምን ሽፋን ያደረገ ነው? ሪሊጂየስ ላይ ብዙ ጊዜ ሽፋን ያደረገ ነው። ይሄ ደግሞ ካቶሊክ እና ፕሮቴስታንት እርስ በርሳቸው ያደረጉት ውጊያ ነው ተብሎ ይጠራል። የት ነገር ግን ፕሮቴስታንት ኤንድ ካቶሊክ ካንትሪስ ሳምታይም ፎት ኦን ዘ ሴም ሳይድ እንግዲህ ፕሮቴስታንት እና ካቶሊክ ካንትሪዎችም አንዳንድ ጊዜ ደግሞ በአንድ ሳይድ ሆነው ይዋጋሉ ማለት ነው። ሪሊጂየስ ዶግማ was clearly not the first things of mind in the combat እንግዲህ ይህ ሃይማኖት ዶግማ የሚለው በመጀመሪያ ቀድሞ ወደ አእምሯችን መምጣት የለበትም ማለት ነው። ምክንያቱም እዚህ ጋር እንዳየነው በተመሳሳይ መንገድ ይዋጋሉ ማለት ነው። ስለዚህ ሃይማኖት ላይ ብቻ ነው ብለን ለማሰብ በጣም አስቸጋሪ ነገር ነው። instead of the war concerned which states should have hegemony or dominance of over Europe እንግዲህ ጦርነቱ ምንድን ነበር ጽንሰ ሀሳቡ ከተባለ ማን ነው ምን ለማድረግ ነው? ሄጀሞኒ በአውሮፓ ላይ ሄጀሞኒ ሆኖ የሚገዛ ስቴት ለመውጣት ነው የሁሉ ጦርነት የነበረው። that is which state if any would take over from universal institution of middle age ስለዚህ የትኛው ሀገር ነች ነው በዩኒቨርሳል ደረጃ እንደ አንድ በሚድል ኤጅ ጊዜ ኦቨር አድርጋ አውሮፓን ለመግዛት ነበር የነበረው ትግል ማለት ነው። ዘሜን ፕሮታጎኒስት እንግዲህ ሜን ተዋናያን የሚባሉት ሁለት የካቶሊክ ስቴቶች ነበሩ። እነሱም ፈረንሳይ እና ኦስትሪያ ናቸው ማለት ነው። በት ስዊዲሽ ፕሮቴስታንት ካንትሪ ስዊዲሽ ግን ፕሮቴስታንት የሆነች ካንትሪ ነች። ኢንተርቨን ኦን ፈረንሳይ ሳይድ ስለዚህ በፈረንሳይ በኩል ጣልቃ ገብታ ነበር ይላል። ኤንድ ኢት ኢንድ ኖ ዶሚናንት ፓወር ኢመርጅድ ለምንድን ነው ሲባል ባላንስ ኦፍ ፓወርን ለማንጣት ነው ማለት ነው ወደዚህ ጦርነት የተቀላቀለችው። ዘ ትሪቲ ኦፍ ዌስትፋሊያን 1648 which conclude the 30 years warfare has come to symbol of the new way of organizing international politics እንግዲህ የዚህ የ30 ዓመቱ ጦርነት በማስምምነት ነው የተቋጨው ተብሎ ከጠራችው ዌስትፋሊያን የሚባል ትሪቲ 1648 ላይ ይህ የ30 ዓመቱ ጦርነት እንዲጠናቀቅ ኮንክሉድ እንዲሆን አስችሎታል ማለት ነው። ይህ ደግሞ ሲምቦል ሆኖ ነበር እንግዲህ አዲስ የሆነ ኢንተርናሽናል ፖለቲክስ እንዲመጣ አስችሎ ነበር ማለት ነው። from this onward እንግዲህ ከዚህ በኋላ ኢንተርናሽናል ፖሊሲስ a matter of relation between state and no other political units is the main point ከዚህ በኋላ ኢንተርናሽናል ፖለቲክስ የሚባለው ማተር ኦፍ ሪሌሽን ስቴትስ ኤንድ ኖ አዘር ፖለቲካል ዩኒት ኢንተርናሽናል ፖሊሲ በመካከል ነበር የሚደረገው ማለት ነው። በስቴቶች መካከል ነው ማለት ነው። ስለዚህ ኖ አዘር ፖለቲካል ዩኒት ሌላ ፖለቲካል ዩኒት ነበር። ስለዚህ ኢንተርናሽናል ፖለቲክስ የሚለው ማተር በመካከል ነበር ማለት ነው የሚደረገው። ከዚህ በኋላ በስቴቶች መካከል ብቻ ነበር ሪሌሽን የነበረው። ኦል ስቴት ወር ሶቨሬን ሁሉም ስቴቶች ምንድን ናቸው? ሶቨሬን ወይ ሉዓላዊ ናቸው።
ሚኒንግ ዛት ዘይ ላይድ ክሌም ዛት ኤክስክሉሲቭ ራይት ኦኬ ኤክስክሉሲቭ ራይት ቱ ሩል ዜር ቴሪቶሪስ ኤንድ ቱ አክት ሪሌሽን ቱ አዘር ስቴትስ። ስለዚህ ሁሉም ስቴቶች የራሳቸው ኤክስክሉሲቭ የሆነ መብት አላቸው። ኦኬ ሙሉ መብት አላቸው የራሳቸውን ግዛት የማስተዳደር እንዲሁም ደግሞ ከሌላኛው ከሌላ ሀገር ጋር ኢንተርናሽናል ሪሌሽን ላይ አክት የማድረግ ስልጣን ነበራቸው። ስለዚህ አላቸው ማለት ነው። ይሄ ዌስትፋሊያን ትሪቲ ከተፈራረሙ በኋላ የመጣው ኢንተርናሽናል ሪሌሽን በስቴቶች መካከል ስለሆነ ስለዚህ ሁሉም ስቴቶች ደግሞ ሉዓላዊ ናቸው። እነኚህ ሉዓላዊ ስቴቶች ደግሞ የራሳቸው የሆነ የሚያስተዳድሩት ግዛት አላቸው። እንዲሁም ደግሞ ከሌላኛው ሀገር ጋር ሪሌሽን ማድረግ ይችላሉ ማለት ነው። አዘይ ዘምሰልቭስ ሳው ፊት ኦል ስቴት ዌር ፎርማሊ ኢኳል ኤንድ ዘይ ሃድ ዘ ሴም ራይት ኤንድ ኦብሊጌሽን። እንግዲህ ሁሉም ስቴቶች በህግ ምንድን ናቸው? እኩል ናቸው። እነሱ ደግሞ ተመሳሳይ የሆነ መብትና ኦብሊጌሽን አለባቸው ማለት ነው። ቴክ ቱጌዘር ዘ ስቴት ኢንተራክት ዊዝ ኢች አዘር ኢን ዘ ሲስተም ኢን ዊች ኖ ኦቨርራቺንግ ፓወር። ስለዚህ እነዚህ ስቴቶች ደግሞ እርስ በርሳቸው ኢንተራክት ሲያደርጉ እንደ ሜዲቫል ዩሮፕ ቅድም እንዳየነው ኦቨርላፕ ያደረገ ሳይሆን ኦቨርላቺንግ የሆነ ፓወር ወይም እርስ በርሱ የሚምታታ ፓወር አይደለም ማለት ነው። ሶቨሬን ኤንድ ፎርማል ኢኳሊቲ ሊድስ ቱ ፕሮብለም ኦፍ አናርኪ። እንግዲህ ሶቨሬን እና ፎርማል ኢኳሊቲ የሚለው ነገር ወዴት አመራ ማለት ነው? አናርኪ ወደሚል ችግር ይወስዳል ማለት ነው። ሁሉም ሀገር ሉዓላዊ ነው፣ ሁሉም ሀገር በህግ እኩል ነው የሚባለው ነገር ወዴት አመራ ማለት ነው? አናርኪ። ቅድም ይቅርታ ባለፈው ፓርት እንደነገርኳቸው አናርኪ ማለት ዜር ኢዝ ኖ አብሰንስ ኦፍ ወይንም ምንም አይነት ሶቨር የሆነ በኢንተርናሽናል ሪሌሽን ላይ ገዢ የሆነ መንግስት የለም ብለናል። ስለዚህ ለምንድን ነው ይሄ የሌለው ሲባል ሁሉም ስቴቶች ሶቨሬን ከሆኑ እኔም አንተም ከኔ አበልጥም ሲል ያንኛውም አንተም ከኔ አበልጥም ሲል ያንኛውም በህግ እኩል ነው ሲል ያንኛውም በህግ እኩል ነው ሲል ስለዚህ መሀል ላይ ምን ቀረ? ኢንተርናሽናል ሪሌሽን። ስለዚህ ኢንተርናሽናል ሪሌሽን የሚባለው አናርኪ ነው ማለት ነው። ኦን ዚስ ስቴት ሃድ ሜድ ዘምሰልቭስ ኢንዲፔንደንት ቦዝ ዘ ፖፕ ኤንድ ዘ ኢምፔሪየር። ስለዚህ ኦን ዚስ ስቴት ራሳቸው ነፃ ናቸው ከፖፑ ከኢምፔሪየሩ ማለት ነው። እነዚህ ስቴቶች ምን ሆኑ ማለት ነው? ራሳቸውን ነፃ አደረጉ ማለት ነው። ዘይ ሱን ዲስከቨርድ ዛት ዜር ሪሌሽን ሃድ ቢካም ቫስትሊ ሞር ኮምፕሊኬትድ። ስለዚህ ደግሞ ከዚህም ከዛም ነፃ ናቸው ሲባል በጣም የሰፋ በሪሌሽናቸውን ሆነ ቫስትሊ ኮምፕሊኬትድ እየተወሳሰበ መጣ ይህ ነገር። ምክንያቱም ሁሉም ነፃ ሲሆኑ እርስ በርስ መጠራጠር ይመጣል ማለት ነው ይህ ነገር። ኢን ኦርደር ቱ አቮይድ ሚስ አንደርስታንዲንግ ኤንድ አነሰሰሪ ኮንፍሊክት ኦኬ ይህንን አላስፈላጊ የሆነ አለመግባባትንና አላስፈላጊ የሆነ ግጭትን ለማስወገድ ምን ተፈጠረ? ኢንዲፈረንስ ሩልስ ቢገን ዲስፓቺንግ አምባሳደር ቱ ኢች አዘር ኮርት። ስለዚህ ምን ጀመሩ ማለት ነው? ይህንን አለመግባባትና ይህንን ጥርጣሬ ይህንን ግጭት አላስፈላጊ የሆነ ግጭትን ለማስወገድ ሀገሮች አምባሳደር መሾም ጀመሩ ማለት ነው። በእያንዳንዱ ኮርት በእያንዳንዱ ሀገር ላይ ዚስ ዲፕሎማቲክ ኔትወርክ ፕሮቫይድ ሚንስ ኦፍ ጋዘሪንግ ኢንፎርሜሽን። ይህ ዲፕሎማቲክ ኔትወርክ ደግሞ መረጃዎችን ይሰበስባል። ኦኬ መረጃዎችን ይሰልላል። ነገር ግን ይህን ሲያደርግ ምን ማለት ነው? አንዱን ከአንዱ በጠበቀ ወይም ህጉን በጠበቀ መንገድ ማለት ነው ታች የሚያደርገው ኦፍ ኬሪንግ አውት ኔጎሲዬሽን ኤንድ ኮንክሉዲንግ ዲል። ስለዚህ በድርድር እንዲሁም በኮንክሉዲንግ ዲል በማድረግ ነው ማለት ነው እንጂ በኃይል አይደለም ይሄን የሚደረገው። ዘ ፕራክቲስ ኦፍ ዲፕሎማቲክ ሱን ኤክስፓንድ ቱ ኢንክሉድ ነምበር ኦፍ ሙቹዋል አድቫንቴጅ ፕሮቪዥን። ስለዚህ ይህ ዲፕሎማቲክ ሪሌሽን እየተስፋፋ ሲመጣ ምን አለው ማለት ነው? ከሁለቱም በኩል ሙቹዋሊ የጋራ የሆነ አድቫንቴጅ አለው ማለት ነው። ዘ ኤምባሲስ ዌር ጊቭን ኤክስትራ ቴሪቶሪ ራይት። እንግዲህ ኤምባሲዎች ለምሳሌ የኢትዮጵያ ኤምባሲ ወይንም የአሜሪካ ኤምባሲ በአዲስ አበባ ራሱን የቻለ ምንድን ነው ተጨማሪ የሆነ መብት አለው። ኤክስትራ ቴሪቶሪ ያገኛል። ትርፍ የሆነ ከሀገሩ ውጪ ኢትዮጵያ ውስጥ መጥቶ ተጨማሪ የሆነ መብት አለው። ተጨማሪ የሆነ ቦታ ያገኛል። ኤንድ ሌጋል ኢሚኒቲ ህጋዊ የሆነ ጥብቅ ወይም በህግ የተጠበቀ ነው። እንዲሁም ዲፕሎማቲክ ዲስፓች ዌር ሪጋርድ አስ ኢንቫሉዌብል ኤንድ እንግዲህ ዲስፓች የሚሉት አምባሳደሮች የማይገሰስ መብት አላቸው ማለት ነው። ስለዚህ አምባሳደሮች ዘ ራይት ቱ ወርሺፕ ዘ ጉድ ኦፍ ዜር ቾይስ፣ ማንኛውም አምባሳደር የፈለገውን እምነት ማምለክ ይችላል ማለት ነው። ዚስ ኦሪጂናሊ ኖርዝ ኢጣሊያን ፕራክቲስ፣ ይህ በመጀመሪያ ደረጃ የት ነው ፕራክቲስ የተደረገ የመጣው?
ሰሜናዊ ጣሊያን አካባቢ ፕራክቲስ ቀስ በቀስ ይሄ ነገር እየተስፋፋ መጥቶ ስቴቶች በ17ኛው ሴንቸሪ እነማን ስቴቶች ተቀላቀሉ? እነ ፈረንሳይ፣ እነ ስፔን፣ እነ ኦስትሪያ፣ እነ ኢንግላንድ፣ እነ ራሽያ፣ እነ ፖላንድ፣ ዴንማርክ፣ ስዊድን፣ ኦቶማን ኢምፓየር የሚባሉት ሀገሮች ይህ ነገር ኢምብራንስ የተለያዩ ሀገሮችን ማቀፍ ጀመረ ማለት ነው። ባይ ሚድል ዘ17 ሴንቸሪ አጋማሽ አካባቢ ላይ እነኚህ ሀገሮች አምባሳደራቸውን ዲስፓች ማድረግ ጀምረዋል ማለት ነው። ዲፕሎማቲክ ፕራክቲስ ዌር ኔቨር ፓወርፉል። እንግዲህ ዲፕሎማቲክ ፕራክቲሱ ግን ኔቨር ፓወርፉል ኢነፍ ቱ ፐርቨንት ዋር፣ ጦርነትን ለመከላከል ያን ያህል ፓወርፉል ወይም አቅም የለውም። ኢንዲን ዋርስ ኮንቲኒ ቱ ቢንግ ኮመን፣ ጦርነቶች ቀጥለው ነበር። ለዚህ ማሳየው ጦርነቶች ኮመን ነበሩ። በርት ግን ዜዲን ፕሮቫይድ ኢሮፒያን ዊዝ ሴንስ ኦፍ ኮሚን አይዴንቲቲ። ነገር ግን ይህ ሲባል አውሮፓኖች የጋራ የሚያደርጋቸው ማንነት የለም ማለት አይደለም። አውሮፓኖች የጋራ የሚያደርጋቸው ኮመን አይዴንቲቲ አላቸው። ይህም ኢሮፒያን ስቴቶች ወዝ ሞር ዛን ኤኒቲንግ፣ ከማንኛውም በበለጠ መልኩ ስቴት ዛት ፕራክቲስ ፓርቲሲፔት ዘ ሲስተም ኦፍ ሸርድ ዲፕሎማሲ። ሁሉም ስቴቶች የሚጋሩት ዲፕሎማቲክ ፕራክቲስ የሚለው ነገር ስቴቶች ይጋራሉ ማለት ነው። ኦን ዘ አዘር ሃንድ ሞስት ኦፍ ዘ ዋት ሃፕን ኢን ዩሮፕ ቢፎር 9th ሴንቸሪ ዋዝ ኤ ግሬት ኮንሰርን ቱ ኢሮፒያን በት ኦንሊ ማርጂናል ሪሌቫንስ ቱ ፒፕል ኤሊስ። እንግዲህ በሌላ በኩል ዋት ሃፕን ዩሮፕ እንግዲህ ከ19ኛው ሴንቸሪ በፊት በአውሮፓ ምን አይነት ክስተት ነበር ሲባል ግሬት ኮንሰርን ኦፍ ኢሮፒያን በት ኦንሊ ማርጂናል ሪሌቫንስ ቱ ፒፕል ኤሊስ። ከተቀረው ዓለም ጋራ ምን ነበሩ ማለት ነው? አውሮፓያኖች ብዙም ኢንተርናሽናል ሪሌሽን አያካሄዱ ነበር። ስለዚህ ፒፕሎች የተቀሩት ዓለሞች ማርጂናይዝ የተደረጉ ነበሩ። ዩሮፒያን ሰርቲኒቲ ሀድ ሲግኒፊካንት ፓርት አሜሪካ ግን ማርጂናይዝ የተደረጉ ሲባል ከሁሉም ሀገሮች ሳይሆን አውሮፓኖች ከፍተኛ የሆነ ኢምፓክት ነበራቸው በአሜሪካ ላይ፣ በኖርዘርን እንዲሁም በሳውዘርን አካባቢ እዚህ ቀጠና ላይ ከፍተኛ የሆነ ኢምፓክት ነበራቸው። ነገር ግን ኢት ፋርለስ ኢምፓክት ኦን ኤሲያ ኤንድ ሪሌሽን አፍሪካን ላርጅሊ ሪስትሪክት ኤ ፊው ትሬዲንግ ፖርት። ስለዚህ ነገር ግን ኢምፓክታቸው አነስ ያለ ነበር። የት አካባቢ ላይ? በኤሲያ እና በአፍሪካ ያላቸው ግንኙነት በከፍተኛ ደረጃ የተገደበ ነበር ማለት ነው አውሮፓኖች። ስለዚህ አውሮፓኖች ዱሪንግ ቢፎር 9th ሴንቸሪ የት አካባቢ ነበር? እዛው አውሮፓ ላይ ግን ብዙም ያን ያህል ኢምፓክት የላቸው ነበር ማለት ነው። ስለዚህ ማርጂናል ያደረጉት ኢንተርናሽናሊ ማርጂናል የተደረገ ሀገሮች ነበሩ ማለት ነው። ዘ ላርጅ ሪች ኤንድ ፓወርፉል ኢምፓየር ኢስተርን ኤሲያ እንግዲህ ትላልቅ ሀብታም እና ጠንካራ የሚባሉ የምስራቅ እስያ ሀገሮች ኳይት ዲፈረንስ እዛ ኢሮፒያን ከአውሮፓን ስቴቶች ጋር ኳይት የሆነ ዲፈረንስ ነበራቸው ማለት ነው። ኤንድ ኢንተርናሽናል ፖሊሲ ፎሎድ ባይ ዲፈረንስ ፕሪንሲፕል፣ ኢንተርናሽናል ፖሊቲክስ ራሱ የሚመራበት የተለያየ መርህ ነበረው ማለት ነው የሚመሩበት። ዘ ሴም ካን ቢ ሳይድ አዘር ፓርት እንግዲህ በተመሳሳይ ሁኔታ ሌሎች ክፍሎች ስንመለከት ሌላ ሀገሮች ወርልድ ሰቻስ የኢንዲያ ክፍለ ሀገራትም እነ ሴንትራል እስያ፣ ማዕከላዊ እስያ፣ ሰብሳሃራ አፍሪካ ኤንድ አረቢያን ወርልድ ጋር የነበራቸው ግንኙነት ያን ያህል ያነሰ ነው ማለት ነው። ኤኒየትስ ኢት ዋዝ ኢሮፒያን ሞዴል ስቴት ኤንድ ኢሮፒያን ወይ ኦርጋናይዝድ ኢንተርናሽናል ሪሌሽንስ ዛት ኢቬንቹዋሊ ኬም ኦርጋናይዝድ ኦል ኦቨር ወርልድ ፖሊቲክስ። ቀስ በቀስ አውሮፓያኖች ሞዴል ማድረግ ጀመሩ ኤንድ ኢሮፒያን ወይስ ኦርጋናይዚንግ በእነሱ መንገድ ኦርጋናይዝድ ማድረግ ጀመሩ ኢንተርናሽናል ሪሌሽን። ያ ደግሞ ቀስ በቀስ ኦል ፖለቲክስ ሁሉንም ፖለቲክስ ኦርጋናይዝ ሊያደርገው ችሏል። ስለዚህ አውሮፓኖች ቀስ በቀስ የተለያየ ሞዴሎችን መጠቀም ጀመሩ። በእነሱ መንገድ ኢንተርናሽናል ሪሌሽን ኦርጋናይዝ ያደረጉት። ከዛ ቀስ በቀስ ሁሉም ወርልድ ፖለቲክስን በእነሱ እንዲመራ ማድረግ ጀመሩ ማለት ነው። ኢት ዋዝ ኦንሊ ዘ 19th ሴንቸሪ ዛት ሪሌሽን ቢትዊን ኢሮፒያን ኤንድ ዘ ረስት ኦፍ ዘ ወርልድ ዌር ኢሪቮካብሊ ትራንስፎርምድ። ስለዚህ ኢት ዋዝ ኦንሊ 19th ሴንቸሪ ማለት ነው 19th ሴንቸሪ ላይ ዘ ሪሌሽን ቢትዊን ኢሮፕ ኤንድ ረስት እንግዲህ በአውሮፓና በተቀረው ዓለም መካከል ኢሪኮቨብል ትራንስፎርምድ ያ ኮንስታንት የነበረው ነገር ትራንስፎርም ማድረግ ተጀመረ። ዘ ሪዝን ኢዝ አባብ ኦል ፋውንድ ኢኮኖሚክ ቼንጅ። እንግዲህ ሪዝኑ ምንድነው ማለት ነው? ኢኮኖሚክ ቼንጅ ነው። ኢኮኖሚካሊ ነው ሪዝናቸው አውሮፓኖች ከተቀረው ዓለም ጋራ ኢንተራክት ለማድረግ ያስቻላቸው ቴኪንግ ፕሌስ ኢን ኢሮፒያን ኢትሰልፍ። ሶ አት ዘ ኤንድ ኦፍ 18th ሴንቸሪ በ18ኛው ሴንቸሪ ማብቂያ ኒው ዌይ ማኑፋክቸሪንግ ውድስ እንግዲህ
በአዲስ መንገድ የተመረቱ ምርቶች ኢንቨንትድ ዊች ሜድ ማሽነሪ ፓወር ባይ ስቲም እንግዲህ አዳዲስ የተፈጠሩ ማሽኖች በስቲም ላተር ደግሞ በኤሌክትሪሲቲ ዊች ሜድ ኢት ፖሲብል ቱ ኢንጌጅ ላርጅ ስኬል ፋክተሪ ፕሮዳክሽን በጣም ከፍተኛ የሆነ ምርትን አውሮፓውያኖች ማምረት ጀመሩ። ኢንዱስትሪያል ሪቮሉሽን የሚባል ማለት ነው። አስ ሪዘልት ኦፍ ሶ ኮልድ ኢንዱስትሪያል ሪቮሉሽን ኢሮፒያን ኩድ ፕሮዲውስ ሜኒ ሞር ቲንግስ ኤንድ ዱ ኢት ፋር ሞር ኤፊሽንሲ አውሮፓውያኖች ከፍተኛ በጣም ብዙ ምርቶችን ማምረት ቻሉ። ከዛ ሞር በጣም ፋር የሆነ ሞር ኤፊሽንስ ነው። አስ ቺፕ ማስ እንግዲህ በጣም ርካሽ በጣም ብዙ ምርት ነበር የአውሮፓን ገበያ ያጥለቀለቀው። ሶ ኢሮፓውያኖች በኩሊኪንግ ፍሮም ኒው ማርኬት ኦቨርሲ ስለዚህ አውሮፓውያኖች አዳዲስ ገበያን መመልከት ጀመሩ ማለት ነው። ተዋርድ ዘ ኢንድ ኦፍ 19th ሴንቸሪ እንግዲህ 19ኛው ሴንቸሪ ማብቂያ አካባቢ ላይ አዘር ዩሮፒያን ካንትሪስ ጆይን ዚስ ስክራምብል ፍሮም ኮሎኒስ እንግዲህ 19ኛው ሴንቸሪ አጋማሽ መጨረሻ አካባቢ ላይ ሌሎች አውሮፓን ሀገሮች መቀራመት አፍሪካን ኮሎኒን ወይም ሀገሮችን መቀራመት ጀመሩ። ኖት ሊስት አፍሪካን ብቻ ሳይሆን ሌሎች ሀገሮችን መቀራመት ጀመሩ። ኮሎኒያል ፖዚሽን ቢካም ሲምቦል ኦፍ ግሬት ፓወር እንግዲህ አንድ ሀገር ቅኝ ግዛት አላት ማለት እንደምንድን ነበር ሲምቦል የምትታየው እንደ ግሬት ፓወር እንዳላት ነበር የሚታሰበው። ግሬት ፓወር ስታተስ ኤንድ ዘ ኒው ኢሮፒያን ኔሽን ስቴትስ ኦፍትን ፕሮቭድ ዘምሰልቭስ ቱ ቬሪ አግሬሲቭ ኮሎናይዝ እንግዲህ እነኛ አዳዲስ ደግሞ የመጡ ኔሽን ስቴቶች በጣም የኮሎኒያል እንቅስቃሴውን አግሬሲቭሊ ኮሎናይዝድ ማድረግ ጀመሩ ማለት ነው። ስለዚህ ፍሬንች አድድ ዌስተርን አፍሪካ ኢንዶ ቻይና እንግዲህ ፈረንሳይ ማን ይዛ ነበር? ምዕራብ አፍሪካን እና ኢንዶ ቻይናን ቀጠና ግሮዊንግ ኢምፓየር ሶ ግዛቷን ማሳደግ ጀምራ ነበር። ጀርመን እና ኢጣሊያም ጆይን ዘ ሬስ ኦፍ ዋን ሪስፔክት ካንትሪስ ወር ዩኒፋይድ እንግዲህ ራሳቸውን እንደ አንድ ዩኒፋይድ ካደረጉ በኋላ ወደ ቅኝ ግዛት የገቡበት ታይም ነበር። ዚስ ኤክስፕሌን እንግዲህ ይህን ኤክስፕሌን ስናደርገው እንዴት ነው? ባይ ዘ ታይም ኦፍ ዘ ፈርስት ወርልድ ዋር በ1914 የነበረው የመጀመሪያ ዓለም ጦርነት ጊዜ ሞስት ፓርት ኦፍ ዘ ወርልድ ዌር ዩሮፒያን አብዛኛው የአውሮፓን አብዛኛው የዓለማችን ክፍል በአውሮፓ እጅ ስር ነበር የነበረው። ዜር ዌር ሰም ኤክስፔንሽን ኦፍ ሩል እንግዲህ ከነኚህ በስተቀር ይላል ከነ ቻይና ከነ ጃፓን ከነ ሴሚያ ከነ ፕሬሺያ ከነ ኢትዮጵያ ከነ ኔፓል አሞንግ አዘርስ ከነኚህ ሌሎች መካከል በት ኢቨን ዚስ ኦተንሲፊሊ ኢንዲፔንደንት ካንትሪስ ኢን ዩሮፒያን ሀድ ስትሮንግ ፕሬዘንስ እነኚህ እንኳን ምንም እንኳን ነጻ ሀገሮች ራሱ ቢሆን ከፍተኛ የሆነ የአውሮፓውያኖች ጫና ራሱ ነበረባቸው ማለት ነው። But this was not how the European state and European ways of organizing international relation came to spread to rest of the world, at least not directly. ይህ ነገር ኢሮፒያን ስቴቶች እና ኢንተርናሽናል ሪሌሽኑ እንደነበር ሲባል ኢንተርናሽናል ሪሌሽኑ ስለዚህ እነዚህ አውሮፓን ሀገሮች ቅኝ ግዛታቸውን ሲያስፋፉ አትሊስት ኖት ዳይሬክትሊ ማለት ነው። ምን ማለት ነው? በቀጥታ መጥተው አይደለም አፍሪካኖች ወይም አውሮፓኖች ወደ ተቀረው ዓለም ይህንን ኢሮፒያን የምትመስል ስቴት እና ኢሮፒያን የመሰለ ኢንተርናሽናል ኦርጋናይዜሽን መመስረት የጀመሩት። አፍተር ኦል ከዚህ ሙሉ በኋላ ኮሎናይዝድ ካንትሪ ኢዝ ቬሪ ኦፖዚት ሶቨሬን ስቴት እነኚህ ኮሎናይዝድ የተደረጉት ሀገሮች ምናቸውን እነኚህ ሀገሮች ኦፖዝ ተደርገዋል ሶቨሬን ስቴታቸውን። ዘ ኮሎናይዝድ ፒፕል ሃድ ኖ ኔሽን ስቴት እንግዲህ ፈረንሳይ ምዕራብ አፍሪካ ላይ መታ ጋናን ስትወር ጋና ከፈረንሳይ ጋራ ኢንተርናሽናል ሪሌሽን አላደረገችም ማለት ነው። ምክንያቱም ያች ሀገር በቅኝ ግዛት ስለዚህ እነዚህ ቅኝ ግዛት ሀገሮች ደግሞ ምንድናቸው ሲባል ኮሎናይዝድ ፒፕሎች ኖ ኔሽን ስቴት ምንም አይነት ሀገር የላቸው ማለት ይቻላል። ኤንድ ኢንጆይ ኖ ሰልፍ ራሳቸውን በራሳቸው መወሰን ስለማይችሉ ስለዚህ እነዚህ ሀገሮች ኢንተርናሽናል ሪሌሽን አያደርጉ ማለት ነው ከቅኝ ግዛት ሀገሮች ጋር። ኢት ዋዝ ኢንስቴድ ስሩ ዘ ፕሮሰስ ኦፍ ሊበሬቲንግ ዘምሰልቭስ ፍሮም ዘ ኮሎናይዝድ ዛት ኢሮፒያን ሞዴልስ ዌር ኮፒ ስለዚህ እነዚህ ሀገሮች ስሩ ፕሮሰስ ኦፍ ሊበሬሽን ራሳቸውን ነጻ ማድረግ ሲጀምሩ በምን መንገድ ነበር ሀገራቸውን ኢስታብሊሽ ማድረግ የለበት? ሞዴል ኦፍ በቃ ሙሉ በሙሉ የአውሮፓን ባህል ነው የቅኝ ግዛቶቻቸውን ባህል ነው ኮፒ ማድረግ የጀመሩት። ሲንስ ዘ ኢሮፒያን ኦንሊ ዊል ጋራንት ሶቨሬን ቱ ስቴት ዛት ዊል ሲሚላር ቱ ዜር ኦን እንግዲህ አውሮፓውያኖች ጋራንት ባደረጓቸው ብቻ ነበር የራሳቸውን ሀገራቸውን በአውሮፓውያኖች መንገድ ነበር በተመሳሳይ መንገድ ነበር ነጻ ከወጡ በኋላ ምን ማድረግ የጀመሩት
ኢስታብሊሽ ማድረግ የጀመሩት የአፍሪካን ሀገሮች የተቀረው ተገዢ ሀገር ዘ ኦንሊ ዌይ ቢካም ኢንዲፔንደንት ወዝ ቱ ቢካም ኢንዲፔንደንት ቱ ኢሮፒያን ተርን። ስለዚህ ኢንዲፔንደንት የሆኑትም በአውሮፓውያኖች ቃል ነው ማለት ነው። ስለዚህ በአውሮፓውያኖች ሂደት ነው ማለት ነው አፍሪካኖች ሀገራቸውን መመስረት ወይም ቅኝ ገዥ ተገዢ ሀገሮች እና ኤሲያ ምናምን የሚባሉት። ቱ ክሬት ሰች ኢሮፒያን ላይክ ስቴትስ ወዝ ዞስ ፕሮጀክት ዊች ኦል ናን ኢሮፒያን ፖለቲካል ሊደርስ። እንግዲህ እነሱም እንደነበር አውሮፓን የመሰለ ስቴት መመስረት ነበር የአውሮፓውያኖች ፍላጎትም፣ ያም ተሳክቶላቸው አላማቸው በምን መንገድ ነበር የሚያስፈጽሙት? የእነሱ ያልሆነ ፖለቲካል ሊደር ኢንጅ እያደርጉ ነበር ማለት ነው። ይህን ነገር ደግሞ ለማስፈጸም once they finally made themselves independence in decade after the Second World War as an international climate of decolonization took hold, all new states had familiar form። እንግዲህ በመጨረሻ አውሮፓ ከሁለተኛ ዓለም ጦርነት ማብቂያ በኋላ የአውሮፓን ሀገሮች ነጻነታቸውን እያገኙ ሲመጡ እንደዚህ ይሄ ኢንተርናሽናል ክላይሜቱ ዲኮሎናይዝ ቱ ኮልድ ኦል ኒው ስቴትስ ኢን ፋሚሊ። ስለዚህ እነኚህ ዲኮሎናይዝ ከነጻ እነዚህ ከቅኝ ግዛት የተላቀቁ ሀገሮች ሁሉም አዳዲስ ስቴቶች ፋሚሊያር ፎርም ነበረው ከአውሮፓን ሀገሮች ጋራ ከአውሮፓኖች ሀገራቸውን ከመሰረቱበት ኮፒ በማድረግ ነበር ማለት ነው። ነጻም ሲወጡ አፍሪካኖችም ሌሎች ሀገሮችም ቅኝ ተገዢ ሀገሮች ሀገራቸውን ስታብሊሽ ማድረግ የቻሉት። they had their respective territories in fortified border okay their own capital። እነዚህ ሀገሮች የራሳቸው የሆነ ካፒታል ሲቲ ያላቸው፣ የራሳቸው የሆነ አርሚ ያላቸው፣ የራሳቸው የሆነ ፎሬን ሚኒስቴር ያላቸው፣ ፍላግ አላቸው፣ ናሽናል አንዘም አላቸው፣ ብሔራዊ መዝሙር ኤንድ ኦል አዘር ፕሪፋሪያል። ስለዚህ እነዚህ እዚህ ጋር መያዝ ያለባቸው ሁሉም ነጻም የወጡት ሀገሮች የአውሮፓውያኖችን ክራይቴሪያ ተከትለው ሀገር እንዳቋቋሙ ይጋ ያሳየናል። whether there were alternative non-European ways organizing state and foreign relation was never discussed። ስለዚህ ሌላ መንገድ ራሱ ሌላ አማራጭ ራሱ መኖሩን አልታየም። እነዚህ ነን ኢሮፒያን ወይም አውሮፓውያን ያልሆኑ ሀገሮች ሀገራቸውን ከውጭ እንዴት አድርገን ስቴትን እናቋቁም፣ እንዴት አድርገን ፎሬን ሪሌሽናችን እናካሄድ የሚለው ጭራሽ ምንም አይነት ውይይት አልነበረም። በቃ ምን ማለት ነው? ሙሉ በሙሉ አውሮፓውያኖች ላይ ጥገኛ ሆነው ነበር ማለት ነው። ሀገራቸውን ስታብሊሽ አውሮፓውያን ሆነ ወይ ላይክ ኢሮፒያን የሚመስል ሀገር ነው ማለት ነው የመሰረቱት። ምንም አይነት ሌላ አማራጭ አልተጠቀሙም ማለት ነው ሙሉ በሙሉ። whether it made sense of newly independent state to try to live up European ideas and never discuss either። ስለዚህ ሙሉ በሙሉ እነዚህ አዳዲስ ሲሆን ነጻነታቸውን ያገኙ ሀገሮች try to live በቃ ምንድነው አውሮፓውያኖችን የመሰለ አይዲያ ነበር ስታብሊሽ ያደረጉት እና ደግሞ ምንም አይነት ሌላ መንገድ ወይም ኔቨር ዲስከስ ይዘዘ ሌላ መንገድ መኖር ራሱ ዲስከስ አልተደረገም ማለት ነው። ስለዚህ ባጭሩ ስለ ሞደርን ወርልድ ስለዚህ ስለ ኢቮሉሽኑ ይሄን ያህል ካለን በቀጣይ 1.4 አክተርስ ኦፍ ኢንተርናሽናል ሪሌሽን በዓለም አቀፍ ግንኙነት ላይ አክተሮችም ተዋናዮች እነማን ናቸው የሚለውን የምናይ ይሆናል። ስለዚህ ከሞላ ጎደል ሂስትሪውን አይተናል። ባይ ዘ ዌይ ሂስትሪው አንዳንድ ቦታ ላይ ይመጣ እንደሆነ እንጂ ፈተና ላይ የመጣት እድሉ በጣም ሬር ነው። ስለዚህ ግን እናንተ አታየት እንድታረጉት እመክራለሁ። በቀጣይ እንግዲህ የምንገናኘው አክተርስ ኦፍ ኢንተርናሽናል ሪሌሽን የሚል ይሆናል። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ቻናላችን እንግዲህ ቅድም እንዳልኩት አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ መጨረሻ ላይ ከወዳችሁት ላይክ ማድረጋችሁ እንዲሁም ደግሞ ኮሜንት እንድታደርጉ በዚያው አሳስባለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም።